ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አማን ናችሁ? ፒስ ናችሁ? አለሁላችሁን። እግዚአብሔር ይመስገን ደህና ነኝ። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሮ የኔ ወዶች እንዴት ናችሁ? ሰላም ናችሁ? አላችሁ? ተጠፋፋን። በስመ አብ ከሳምንት ከ15 ቀን በላይ ሆነ ቪዲዮ ተለቀቁ ማለት ነው። እና እንዴት ናችሁ ወዶች? ደህና ናችሁ? በጣም ናፍቃችሁኛል ይመን ቤተሰብ ዛሬ ተመልሼላችኋለሁ። ዛሬ ስመለስ ያው በዛሬ ቪዲዮ ትንሽ ቪዲዮዎች አሉ። ይሄን አብርሃምን ያው አለፍ እያልኩኝ አይቼዋለሁ። በነገራችን ላይ የዛሬው ቪዲዮ ምረጡ ምረጭ ነው፣ ግን ያስጠላል። በነገራችን ላይ እንደዚህ መሆንም ብቻ ግን ጊዜው ሁኔታው ወዴት እየሄደ እንደሆነ አላውቅም። ብቻ የሰው ልጅ ወዴት እየሄደ ነው ማገናዘብ እየተሳነን ይመስለኛል። ብር ስናይ ሰዎች ግን ብር ብለን አንሙት። ተው የምር ሁሉም ሰው ወደ ራሱ ቢመለስ የራሱን እንትን አለ አይደለ ራሱን እንትን ቢገኝ ወደ ኋላ ዞር ብሎ የመጣበት ምናምን ያለው ነገር ደስ ይል ነበር። እንደዛ ቢሆን ማለት ነው። ግን ያው በእርግጥ ምን አለ መሰላችሁ ያው ሩታ ሌላ ፍቅረኛ እንዳመጣች አይተናል። አዲስ ፍቅረኛዋ አዲስ ማነው ደስታዬ ምናምን እያለች በጣም ሰሞኑን እያቃጠለቻቸው ነበርና እያየሁ ነበርና ከአሁን በፊት ከዛሬ ስንት ወር በፊት ከፍቅር ጋር ምናምን አብርሃም ቪዲዮ ሲሰራ እኔ አያቸው ነበር። በዛን ሰዓት እኔ ዩቲዩብ አልጀመርኩም ነበርና ግን አያቸው ነበርና በጣም ይገርመኝ ነበር ምናምንና እሱ የዛን ሰዓት እኔን ትመርጣለች ነው ምናምን ብሎ ምርጫ አቅርቦ ነበር ማለት ነው። አስታውሳለሁ 3 ሴቶች ሆነው ምርጫ ምናምን አቅርቦላቸው ነበርና እሷም ደግሞ ወንድ ማለት ሲሰራ ራሱን ሲያስከብር ቤተሰቡን ሲያስተዳድር ባል መሆን ሲያምርበት ነው ምናምን ብላ መልሳለት ነበርና አስታውሳለሁ። ትንሽ አስታውሰዋለሁ። እና ዛሬ ደግሞ አቶ አቤላ ምን ብሎ መጣ? በመጀመሪያ የትዳሯ ፍራሽ እሱ ነው። እንደምታዩት ነው። ሁሉም ሰው ያየዋል፣ ብዙ ጊዜ ያያቸዋል፣ ይከታተላቸዋል። ብዙ ልጆች ቪዲዮ ይሰሩባቸዋል በእነሱ ላይ ማለት ነው። እና በመጀመሪያ ደረጃ መጥቶ ትዳር መጀመሪያ ለሩታ ሻንጣ ብሎ ከቤት ያስወጣት እሱ ነው። አብርሃም አይሆንሽም፣ እንደዚህ ነው በቃ አይሆንሽም ብሎ ብዙ ነገር እንትን ብሏት ከቤት ያስወጣት እሱ ነው። አይተናል ከአሁን በፊት። ከዛ እሷ ሄዳ ምናምን ከቤተሰቦቿ ጋር ምናምን እንትን ስትል ወደ አብርሃም ተገልብጦ ደግሞ እሷ አትሆንም፣ የማትከበርበት ቦታ አትሄድ፣ የማትከበርበት ቦታ አትገኝ ምናምን እያስጫበጠ መልሶ ወደ አብርሃም ተገልብጦ ደግሞ ያው ሌላ ሴት አምጥቶ ብዙ ትዳራቸውን አመሰቃቀለ። ምን አለ አሁን ተፋታን ምናምን ብለው እኔ በጣም ይገርም። እሷ በእርግጥ በአሁን ሰዓት ላይ ሴት ልጅ እንደዚህ አይነት ህይወት እንደማትጀምር እናውቃለን። አትጀምርም በዚህ ሰዓት ማለት ነው። እንኳን በዚህ ሰዓት እኔ እንጃ ልጇ እንኳን አድርጎላት እንደማትጀምር የታወቀ ነው። ግን ወንድ ልጅ ምን ያህል እሱ የጣለውን ነገር ሌላ ሰው ሲያነሳበት እንደማይወድ በጣም እንትን ይላል። ይሄ የታወቀም እንትን ያለም ነው። ደግሞ በቪዲዮ ሲሆን ደግሞ በጣም ያንገበግባል፣ ያስገርማል። ብዙ ሰዎች እንጃ እንደ ትምህርት ብትወስዱት ለምን እንደምትወስዱት ታውቃላችሁ? እንደ ትምህርት አንድ ነገር ከእጃችሁ እስከሚወጣ ድረስ ከመጠበቅ እጃችሁ ላይ ያለ በስነ ስርዓት መንከባከብ። ልክ የጥፍራችሁ ሲያድግ እንደምትቆርጡት ሲቆሽሽ እንደምታጸዱት ሁሉ በህይወታችሁ ትዳሬ ህይወት ያላችሁትን ሰው ማንም መጥቶ እንደዚህ ነው ሲላችሁ ያንን ሰው መልሳችሁ ራሳችሁን ሚስታችሁን ማስከበር እንዳለባችሁ፣ በተለይ ወንዶች ማለት ነው። ሴት ልጅ በእንደዚህ አይነት በኩል ደካማ አይደለችም። ሴት ልጅ የምር እውነቱን ስነገራችሁ ለወደደችው ላፈቀረችው ሰው እስከ መጨረሻው ድረስ ትጓዛለች። እስከ መጨረሻው እንጃ የትም ቢሆን ድረስ መስዋዕትነት ትከፍላለች። ብዛት እንደዚህ አይነት ጉድለት የሚታየው ወንዶች ላይ ነው ማለት ነው። እና መጀመሪያ አስቀድሞ መጠንቀቅ የሚባል ነገር አለ። መጀመሪያ ጥልሃት ስታንቋሽሻት ነፍሰ ጡር በሆነችበት ሰዓት እንደፈለግኩ አንተ ስትዞር እንደዛ ስንት አሸሸ ገዳኝ በስመ አብ እንጃ እንደዛ አይነት ሰው አለ። ግን የምር ግን እንጃ እኔ አይቼም ሰምቼም አላውቅም እንደዛ አይነት እኔ እንጃ።
እሷን እንጃ ለማየት ባይኖ ራሱ ለማየቷ እኔ እንጃ በጣም አድናቂዋ ነኝ ለእሷ ማለት እኔ በሆን ዞር ብዬ ማለ የምር ባይኔ እሱ ባለበት ቦታ ላይ መገኘት አልፈልግም። ሲጀመርም እንደዚህ አይነት ሰው ጋር ማለት ነው የምር ያው የምታዩት ያየነው ቪዲዮ ላይ ምናምን ለገንዘብም ቢሆን እኔ እንጃ እንደዚህ ራሳችሁን ሸጣችሁ እንደዚህ ራሳችሁን አርከስክሳችሁ ከሴት ጋር እንደዚህ ተልከስክሳችሁ እዚህ እየተሰማችሁ ኧረ በስመ አብ ለምን ጥንቅር ብሎ አይቀርም ሁሉም ነገር እንደዛ ሲያደርግ ቆይቶ አሁን እሷ ተለያየ ተፋተን ብለው ፊርማ ቀደዱ አይደል? ፊርማ ከቀደደ በኋላ እንደ ሰው እሷ የራሴ ህይወት ሊጀምር ነው ብላ ጀመረች። እንግዲህ እሷ ለምሳሌ ለፊልሟ ሊሆን ይችላል ስሌት ለመስራት ፈልጋ ምናምን በዛውም ደግሞ ምን ያህል ሴት ልጅ ካመለጠች በኋላ እንደምትወደድ ምናምን ልታሳየው ፈልጋ መሰለኝ እኔ እንደሚገባኝ ግን ያስጠላል፣ በጣም ይደብራል። ሁሉም የሚታየው የሚያሳዩት ነገር ምናምን በጣም ነው የሚያስጠላው። እኔ እንደ ሴት ሩታ ራሱ ቢቀርበት እንደዚህ አይነት ጭምልቅልቅ ያለ ስራ ከምትሰራ ምናምን በራሷ መቆም እንደምትችል ራሷን ሆነ ምናምን ራሷን በቃ አይደል ዝንጥ ብለው አሁን ስንት ሰዎች አሉ አይደል ሴቶች ከትዳራቸውም ተፋተው ወይም ከፍቅረኛቸው እንትን ብለው ልጅ ወልደው ብዙ ሰዎችም ይኖራሉ። እነሱ ግን ከልጃቸው ጋር ስራ እየሰሩ ምን ያህል ደስተኛ የሆኑ እያሳዩ ነው። እንደነዛ በቃ ጠንካራ ሆና ቪዲዮ መስራት ከፈለገች ከሌላ ከጓደኛ እንደዚህ ከፍሬንድ ጋር ምናምን መስራት ትችላለች። በእንደዚህ አይነት ባትጨማለቅ ማለት ነው። እሱ የሰራውን ስራ እሷ እየደገመችው ስለሆነ ማለት ነው። እሷ ለእሷ ትምህርት ሊመስላት ይችላል። ለእሱ እያስተማረችው ሊሆን ይችላል። ምን ያህል እንደሚያንገበግብ ምን ያህል ግን ለተመልካች በጣም ነው የሚያስጠላው። ምክንያቱም እሱ ከአሁን በፊት ሲያደርገው የነበረውን እሷ ተመልሳ ገልብጣ የምታደርገው ከሆነ ያስጠላል ማለት ነው። እኔ ደብሮኛል። ለምሳሌ ግን እሷ በመሳቋ ደስተኛ ነኝ። ግን ደግሞ የሴት ልጅ ደስታዋ በወንድ ልጅ አይደለም፣ በመስራት በቃ ላለ ራሷን እችላለሁ በማለት በቃ ከማንም ከምንም በላይ እሷ ጀግና እንደሆነች ካመነች ራሱ በቂ ነው ሲጀመር ማለት ነው። ሌላ ወንድም ጋር መሄድ አይጠበቅባትም፣ ወይም ደግሞ ማስቀናናትም አይጠበቅባትም ካልፈለገችው ያንን ወንድ ማለት ነው። ግን እንጃ እኔ በሆነ ይቅር አልለውም አላውቅም። እሷ ይቅር ልትለው ትችላለች፣ እሱ የእሷ ምርጫ ነው። እኔና እህቴ እንኳን እንለያያለን። እንኳን እኔማ እንደዚህ በእንትን ማቃሰው ግን ያስጠላል። ቤተሰብ እንደዚህ አይነት ነገር በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ፋሚሊ እኔ እንጃ ለምትሰሙት ለምትሰቀኑት ነገር በቃ እንጃ ይሰቀንናቸዋል። ግን የምር በጣም የሚያስጠላቸው እንትን የሚላቸው ግን ተዋቸው። ግን ያስጠላል። ግን ያው ይህን ይመስላል። ለማንኛውም እና ደግሞ ምድላችሁ መሰላችሁ እንኳን አደረሳችሁ ለከተራ ለጥምቀት በዓል። እንዴት ነው? እንኳን አደረሳችሁ ፋሚሊ ቤተሰብ። ያው በስደትም ያላችሁ ከስደት መቼም በዚህ ያለ ነው የስደት ጓደኛችሁ ያላችሁት ግን እንኳን አደረሳችሁ ለከተራ በዓል እንኳን አደረሳችሁ። 44 ታቦት የሚወጡበት ቀን ነው ዛሬ። አንድ ቀን ደግሞ እኛም እግዚአብሔር ፈቅዶና እሱ ባለ ቀን እኛም አንድ ቀን እናወጣለን ማለት ነው። እና ወዶች ይህን ይመስላል። ለማንኛውም ሼር፣ ላይክ፣ ሰብስክራይብ አድርጉ። ቤተሰብ አበረታቱኝ ፕሊስ። ቪዲዮ እስከ መጨረሻው ይሁን። ሼር አድርጉልኝ፣ ኮሜንት ጻፉልኝ፣ አስተያየት እቀበላለሁ ፋሚሊዎች እና መልካም ቆይታ። ይሄን ይመስላል። እኔ ደግሞ ምርጫ ሰጣት ምናምን ሲሉ ሰፍ ብዬ ነበር ቪዲዮ ውስጥ የገባሁት። ግን ለማንኛውም ተዋቸው፣ እንደዚህ ባይሆን ጥሩ ነገር ቢያሳዩ መጥ ነበር። እኛ ምን ሰራ ነበር። ቪዲዮ ለመስራት ይመቸኛል አልፎ አልፎ ቢሆን፣ ግን ያው የሚያስተላልፉት ነገር ብዙም ደስ የሚል ነገር ስላልሆነ ያው ሌላ ነገር ደግሞ ለመስራት አትችሉም። ምግብ ምናምን አሁን ለመስራት እኔ አልችልም ማለት ነው። እንትኑ በጣም ይጮሃልናል፣ ለመቅረጽ አልችልም። ያው ደግሞ የሽታ በጣም ስላለው በጣም ከባድ ስለሆነ ነው። እና ቤተሰብ ግን ያው አበረታት፣ እንደዚህም ሆኖ አበረታት። ባይ ባይ፣ እወዳችኋለሁ። ለማንኛውም መልካም ምሽት።